ሰላም ሁላችሁም ወደ ለርኒንግ ራይዝ ኢትዮጵያ እንኳን በደህና መጣችሁ። ዛሬ 9ኛ ክፍል ሂስትሪ ዩኒት 1 ፓርት 1ን በቀላልና በግልጽ ሁኔታ እንማራለን። አዳዲስ ትምህርቶች ሲለቀቁ እንዳያመልጧችሁ ሰብስክራይብ በማድረግና ደውሉን በመጫን ቤተሰብ ይሁኑን። ወደ ትምህርታችን እንግባ። ዩኒት 1 the discipline of history and human evolution የሂስትሪ ትምህርትና የሰው ዝግመተ ለውጥ። ኦኬ በ1.1 የምንመለከተው the meaning of prehistory and history የፕሪሂስትሪ ወይም የቅድመ ታሪክና ታሪክ ትርጉም። The term history is derived from the Greek word historia. That means inquiry. The meaning is inquiry. So history የሚለው word ቃሉ ቀጥታ የመጣው ከግሪክ ሲሆን ሂስቶሪያ የሚል የግሪክ ቃል ይሰጠናል። ትርጉሙም ኢንኩሪ ማለት ነው። ሶ ኢንኩሪ ማለት በአማርኛ ምንድነው? መፈለግ እንደማለት ነው ማለት ነው። ሶ ሂስትሪ የሚለው ሂስቶሪያ ቀጥታ ትርጉሙ ኢንኩሪ ከሆነ ሂስትሪ ምን ማለት ነው? አንድ ነገር ሰርች ማድረግ መፈለግ የሚለውን ቀጥታ ትርጉም ይሰጠናል ማለት ነው። ሶ ሂስትሪ ኢዝ the study of human in the past. ሂስትሪ የሰው ልጅን ፓስት ወይም የሰው ልጅን የኋላ ታሪክ የሚያጠና ዲሲፕሊን ነው ማለት ነው። ሶ ሂስቶሪያንስ አር people who study and write about human past. ሂስቶሪያ የምንላቸው ምን አይነት ሰዎች ናቸው? የሰው ልጅን ሂውማን ፓስትን የሚያጠኑ ስተዲ የሚያደርጉና ራይት የሚያደርጉ የሚጽፉ ማለት ነው። ልክ ለአናጺ ማለት ለእንጨት ለሚሰራ አናጺ ካልን፣ ቤት ለሚሰራ ኢንጂነር ካልን፣ ሶ ለሚያስተምር መምህር ካልን፣ ሂስትሪን የሰው ልጅን ፓስት የሚያጠናውን ደግሞ ሂስቶሪያንስ ወይም ሂስትሪ ላይ የተሰማራ ሂስትሪን የሚሰራ ሂስትሪን የሚያጠና ደግሞ ሂስቶሪያንስ እንላቸዋለን ማለት ነው። ሶ እነኚህ ሂስቶሪያንስ ወይንም ታሪክ ተመራማሪዎች history began about 5,500 years ago when people first developed the art of writing or the skill of writing. እነኚህ ታሪክ ተመራማሪዎች ወይም ሂስቶሪያንስ ምን ይሉናል? ሂስትሪ ታሪክ የጀመረው ከዛሬ 5500 ዓመት በፊት እንደሆነ ይነግሩናል ማለት ነው። ያ ማለት መቼ ነው? የሰው ልጅ ለመጀመሪያ ጊዜ የመጽሐፍ ስኪልን ወይም የጽሁፍ ስኪልን ያመጣበት ታይም ወይም መጽሐፍ ከጀመረበት ጊዜ ጀምሮ ያለውን የሰው ልጅ ታሪክ ሂስትሪ ይሉታል ማለት ነው። ሶ ሂስትሪ ጀመረው ከዛሬ 5500 ዓመት በፊት እንደሆነ ይናገራሉ ማለት ነው። ነገር ግን however the study of the human past begin in prehistory. ነገር ግን የሰው ልጅ ታሪክ መጠናት የጀመረው መቼ ነው? ፕሪሂስትሪ ጀምሮ ነው። ፕሪሂስትሪ ታዲያ ምንድን ነው? ፕሪሂስትሪ is the study of the distant past before people developed the art of writing. ፕሪሂስትሪ የምንለው ነገር ምንድን ነው? past distant of the past before people develop the art of writing. የሰው ልጅ መጽሐፍ ስኪልን ከመጀመሩ በፊት የነበረውን የሰው ልጅ ያን የሩቁን ታሪክ የሚያጠና ነው ይሄ ፕሪሂስትሪ ማለት ነው። Archaeologists and anthropologists have the work to find. so አርኪኦሎጂስቶች እና አንትሮፖሎጂስቶች ይሄንን ነገር ለመፈለግ ወይም እየሰሩ ነው ወይም ስራ ላይ ናቸው ማለት ነው። ይህን ነገር ፕሩፍ ለማድረግ ወይም እነኚህ ነገሮች አዳዲስ ግኝቶችን ለማግኘት አርኪኦሎጂስቶች የምንላቸው ምንድን ነው? የአጽም ወይም የጥንት ድሮ ላይ የነበሩ አጽሞች ወይ ድሮ ላይ የነበሩ ሰዎችን የሚያጠኑ ፕሪሂስትሪ ላይ የነበሩ ሰዎችን የሚያጠኑ ወይም የሰው ልጅ መቼ ጀመረ፣ እንስሳት ህይወት መቼ ጀመረ፣ እጽዋት ህይወት መቼ ጀመረ የሚለውን የሚያጠኑ የድሮውን ነገር የሚያጠኑ አርኪኦሎጂስቶች ናቸው ማለት ነው። እነኚህ ሰዎች ከቁፋሮ ጋር የተያያዘ ስራዎችን ነው የሚሰሩት። ቁፋሮ ጋር ማለት በመቆፈር የተለያዩ ቅሪተ አካሎችን በማግኘት በማውጣት እነኛን እድሜያቸውን ሰምቲንግ እንደዚህ የተያያዙ ነገሮችን የሚሰሩ ባለሙያዎች ናቸው አርኪኦሎጂስቶች። አንትሮፖሎጂስቶች የምንላቸው ደግሞ ከባህል ከካልቸር ጋር የተያያዘ ነገር በዛ የሆነ ካልቸርን የሚያጠኑ ባህልን የሚያጠኑ ወይም የባህል ባለሙያዎች አንትሮፖሎጂስቶች ናቸው ማለት ነው። እነዚህ ሰዎች ፕሪሂስትሪ ላይ ያለውን የሰው ልጅ ታሪክ ለማወቅ they have to work to find ይሉናል ማለት ነው። only a small part of past event and deed is studied. በሂስትሪ ውስጥ only small part ኤቨንቶች ብቻ ናቸው እስከዛሬ የተጠኑት ማለት ነው። ይሄ ማለት ምንድነው? እስከዛሬ ሆኖ ካለፉት ኤቨንቶች ውስጥ ኤቨንት ማለት ሁነቶች እና ከተከናወኑ ድርጊቶች ዴት ከሆኑ ሁነቶች አንጻር በሂስትሪ ውስጥ ዛሬ የጠናው ስሞል ፓርቱ ብቻ ወይም ጥቂት ፓርቱ ብቻ እንደሆነ ይነግረናል ማለት ነው። and this study part is also called history. እና እቺ የጠናችው ፓርት ወይም እቺ የጠናችው ክፍል ብቻ ነች ምን ብለን የምንጠራው? ሂስትሪ ብለን የምንጠራው ማለት ነው። unlike prehistory ከፕሪሂስትሪ በተቃራኒ ሂስትሪ mainly deal with the past from the beginning of writing and recording. ሶ ከፕሪሂስትሪ በተቃራኒ ሂስትሪ ሜንሊ ዲል የሚያደርገው ወይንም
በዋናነት አጽንኦት የሚሰጠው ምንድነው? with the past from the beginning writing and recording ቅድም እንደተነጋገር ነው ራይት ወይንም መጻፍ ከተጀመረበትና ሪከርድ መድረግ ከተጀመረበት ጊዜ ወዲህ ያለውን ነው ምን የሚያደርገው ሜንሊ ዲል የሚያደርገው ወይም በዋናነት አጽንኦት የሚሰጠው ማለት ነው። ሂስትሪ ማለት መረጃዎች መጻፍ ከጀመሩበት መረጃዎች ሪከርድ መደረግ ከጀመሩበት ጊዜ ጀምሮ ያለውን ነው ሂስትሪ ዲል የሚያደርገው ማለት ነው። ሶ ያንን ነው እዚህ ጋር ሊለን የፈለገው። ሂስትሪ ኢዝ አባውት ሂውማን ኢንተራክሽን the growth of civilization, the invention of new technology, and the relationship between human and the environment. History ሞር እዚህ ጋር ዲል የሚያደርጋቸው ጉዳዮች ምንድን ናቸው? is about human interaction የሰው ልጅ ቁርኝት፣ the growth of civilization የስልጣኔ እድገት and the invention of new technology የአዲስ ቴክኖሎጂዎች ግኝት and the relationship between human and environment የሰው ልጅና የከባቢውን ሪሌሽንሺፕ ወይንም ግንኙነት ምን ያደርጋል? ዲል ያደርጋል ወይም እነዛ ነገር ላይ አጽንኦት ሰጥቶ ያጠናል ወይም እነኚህ ነገሮችን ያጠናል ማለት ነው። እነኚህ ነገሮችን ይዳስሳል። ሂስትሪ as a body of knowledge is an account of the past based on historical facts and evidences. ሂስትሪ የእውቀት አንድ ቦዲ ነው ወይም አንድ ክፍል ነው ወይም አንድ አካል ነው ይለናል። it's an account of the past የድሮ ታሪኮች ስብስብ ወይም አካውንት ነው። ምን ላይ መሰረት ያደረገ? ሂስቶሪካል ፋክት ኤንድ ኤቪደንስ ታሪካዊ እውነታዎችና ማስረጃዎች ላይ ኤቪደንሶች ላይ እና ፋክቶች ላይ ቤዝድ ያደረገ የድሮ ጊዜ ግኝት ስብስቦች ወይም የድሮ ታሪኮች ጥርቅም እና የእውቀት አንዱ ክፍል ነው። ቦዲ ኦፍ ናውሌጅ ነው ይለናል ማለት ነው። ሂስቶሪካል ፋክት ኢዝ ኢንፎርሜሽን ኦር ስቴትመንት አባውት ፓስት ዛት ኢዝ ናውን ኦር ፕሩቭ ቢ ትሩ። ሂስቶሪካል ፋክቶች የምንላቸው ነገሮች ናቸው። ሂስቶሪካል ፋክቶች ኢንፎርሜሽኖች ናቸው ወይም ስቴትመንቶች ናቸው። ስለምን? ስለ ድሮ ጊዜ ወይም ስለ ፓስቱ የያዙ ኢንፎርሜሽኖች መረጃዎች ናቸው። ምን ሊሆኑ ሊታወቁ የሚችሉ እስኒ ናውን የሚታወቁና እውነት ሊሆኑ የሚችሉ ወይም ፕሩፍ ሊሆኑ የሚችሉ እውነታዎች ናቸው ወይም ሂስቶሪካል እንትኖች ናቸው፣ ታሪኮች ናቸው። ሂስቶሪካል ፋክቶች የምንላቸው ማለት ነው። መረጃዎች ናቸው፣ እውነት የሚታወቁ ናቸው እና ደግሞ ቢረጋገጡ ፕሩፍ ሊሆኑ ደግሞ ፕሩፍ ሲሆኑ ደግሞ እውነት ሊሆኑ የሚችሉ መረጃዎችን ሂስቶሪካል ፋክቶች እንላቸዋለን። ለምሳሌ 5 + 2 7 ለመሆኑ የሚክድ ማቴማቲካል ኤክስፕላኔሽን ወይም ማቴማቲካል ሶሉሽን ወይም መንገድ የለም። 5 + 2 ምንጊዜም 7 ነው። እንደዚህ አይነት ያሉ ሊረጋገጡ የሚችሉ ፕሩፍ የሆኑ ፋክቶችን ሂስቶሪካል ፋክት እንላቸዋለን በታሪክ። ለምሳሌ ፋሽስት ኢጣሊ ኢትዮጵያን በ1936 ዓመተ ምህረት ኢትዮጵያን ልትወር መጣች ብለን ብናነብና ፕሩፍ እናድርገው ቢባል እውነት ይሆናል ማለት ነው። ምክንያቱም ይሄ መረጃ ይሄ አይነት መረጃ የተለያዩ መዛግብቶች ላይ የተቀመጠ ወይንም ክሮስ ቼክ ቢደረግ ሊጣራ ወይም ፕሩፍ ሊሆን የሚችል መረጃ ስለሆነ እነዚህ ሁኔታዎችን ሂስቶሪካል ፋክቶች እንላቸዋለን። ነገር ግን 1934 ብንለው ያን 1930 ብንለው ያን ነገር ክሮስ ቼክ እናድርግ ከተለያዩ መዛግብቶች ጋር ብንል ያ ነገር ፋክት ሊሆን አይችልም ወይንም እውነት ሊሆን አይችልም ማለት ነው። እንደዚህ አይነት መረጃዎችን ሂስቶሪካል ፋክት አንላቸውን ማለት ነው። ሂስቶሪ ሲያጠና ሂስቶሪ ኤክስፕሌን what's happened, why it's happened, and how it's happened based on historical sources. ሂስቶሪ አንድ ቶፒክ መርጦ ሲያጠና ምንን ኤክስፕሌን ያደርጋል? ያ ነገር what's happened ምንድን ነው የተፈጠረው በዛ ቦታ ላይ የሚለውን ነገር ምንድን ነው what's happened የሚለውን ነገር ነጥሎ ያጠናል። why it's happened ለምን ተፈጠረ? ሂስቶሪ ብዙዎች እንደሚያስቡት ታይምን ወይም ጊዜን እና ስሞችን ብቻ የሚያጠና ካታሎጂ አይደለም ወይም ዝም ብሎ እነኚህ የሚዘረዝር ዲሲፕሊን ወይም የትምህርት ክፍል አይደለም። ሂስቶሪ ጉዳዮችን ከፖለቲካል ከማህበራዊ እና ከኢኮኖሚያዊ ጉዳዮች አንጻር ከነኚህ ሁነቶች አንጻር ነገሮችን ገምግሞ ነገሮች ለምን እንደተፈጠሩ ነገሮች ለምን እዛ ቦታ ላይ ሀፕን እንዳደረጉ ያጠናል ማለት ነው። how it's happened እንዴት ተፈጠረ ያ ነገር እንዴት ለምሳሌ አድዋ ጦርነት ላይ ያሉ ሂደቶች የውጊያ መንገዶችን የተለያዩ ነገሮችን ከተፈጠረ በኋላ ለምን እንደተፈጠረ ካጠና በኋላ እና እንዴት እንደተፈጠረም ወይም ነገር የተፈጠረው እንዴት እንደሆነ ቤዝድ ኦን ሂስቶሪካል ሶርሶችን ወይም ታሪካዊ ሶርሶችን ምንጮች ላይ መሰረት በማድረግ ያጠናል ማለት ነው። ሂስቶሪ ኢዝ ቦዝ ዳት ፋክት ኦፍ ዘ ፓስት ኤንድ ዘ ኢንኩሪ ሜድ ኢንቱ ዶዝ ፋክት ዴርፎር ኢት ኢዝ ኖት ኦፒኒየን ኦር ኖቨል ራይቲንግ። ሂስትሪ ስንል እነኚህን ሁለት ነገሮችን መሰረት ያደረገ ነው። እነኚህ ሁለት ነገሮች ምንድን ናቸው? ፋክት ዛት ዘ ፓስት በፊት ላይ ወይም ድሮ ላይ የነበሩ እውነታዎችን እና ኢንኩሪ ሜድ
ሜድ ኢንቱ ዞስ ፋክትስ እነኚህ ፋክቶች ወይም እነኚህ ሁኔታዎች ላይ የሚደረግ ምርምርን እነኚህ ሁለት ነገሮች ላይ መሰረት ያደረገ ዲሲፕሊን ነው ማለት ነው ሂስትሪ ስንል። ያ ማለት ምንድን ነው? ኢትስ ኖት ኦፒኒየን የግል አስተሳሰብ ወይንም የግል ምልከታ አይደለም። ሂስትሪ የምንለው ነገር ሊረጋገጥ ቀደም እንደተነጋገር ነው ሊረጋገጥ የሚችል እውነታ ነው ሂስትሪ ማለት እንጂ የግለሰብ ወይንም የግል እይታ እንዲህ ሊሆን ይችላል የሚል ሳይሆን እንዲህ ነው የሚል አይነት ነው ሂስትሪ ማለት ነው። ኦፒኒየን የምንለው ምንድን ነው? ምናልባት እንዲህ ሊሆን ይችላል እንዲህ አይነት ነገሮች ተፈጥሮ ሊሆን ይችላል የሚሉ ነገሮች ያልተረጋገጡ ነገሮች ወይንም ከግለሰብ አንጻር የሚነሱ ሀሳቦች ፐርሰናል ኦፒኒየን እንላቸዋለን። ለምሳሌ ኢትዮጵያ 1936 ላይ ኢጣሊያ ኢትዮጵያን ወራ ባይሆን ኖሮ ኢትዮጵያ በቴክኖሎጂ በእድገት በኢኮኖሚ ትልቅ ደረጃ ትደርስ ነበር የሚል አስተሳሰብ ይሄ ምንድን ነው? ፐርሰናል ኦፒኒየን ነው። ሊረጋገጥ የማይችል ነገር ያልተፈጠረ ነገርን በግለሰብ ራይተሩ ፐርሰናል ቪውን ያስቀመጠበት ጸሐፊው የግል አስተሳሰቡን ያስቀመጠበት ይህን አይነት መንገድ ኦፒኒየን እንለዋለን። ኖቨል ራይቲንግ ደግሞ ልቦለድ ነው። ሂስተሪ ልቦለድ አይደለም። ለምሳሌ ደራሲ ይስማዕከ ወርቁ ጅርቶጓዳ በሚለው መጽሐፉ ላይ ያስቀመጣቸውን ካራክተሮች እና የተከተለበትን የታሪክ አዘጋገብ ወይም የታሪክ ሂደት ስህተት ነው ብለን ልንሞግት አንችልም። ምክንያቱም ያ ልቦለድ ነው። እሱ በፈለገው እና እሱ በፈቀደው መልኩ ታሪኩን ማስኬድ ይችላል። ያልተፈጠሩ ነገሮችን ተፈጠሩ ብሎ ማስቀመጥ ይችላል በሚጽፈው መጽሐፍ ላይ። ምክንያቱም ይሄ ኖቫል ራይቲንግ የልብ ወለድ መጽሐፍ እስከሆነ ድረስ ማለት ነው። ነገር ግን ራሱ አድዋ ራሱ ይስማዕከ ወርቁ ኢትዮጵያ በአድዋ ጦርነት ወቅት ላይ የኒውክሌር መሳሪያን ተጠቅማለች ብሎ ቢጽፍ እና ያንን መጽሐፍ ፐብሊሽ ቢያደርገው እዛ መጽሐፍ ላይ እኛ እንሞግታለን። ለምን? ኢትዮጵያ በወቅቱ ኒውክሌር መሳሪያን ስላልታጠቀች፣ አንድ ኢትዮጵያ በታሪኳ ኒውክሌር መሳሪያን ታጥቃ ስለማታውቅ፣ ሁለት ኒውክሌር መሳሪያ በወቅቱ ፕሮቫይድ ስላልተደረገ ወይም በወቅቱ ኒውክሌር መሳሪያ ስላልነበረ ወይም ስላልተሰራ ይህንን ክሮስ ቼክ ብናደርግ ስህተት የሆነ መረጃ ስለሆነ ይሄ ሰውዬ ይሄን ጽፎ ወይም ይሄ ደራሲ ይሄን ጽፎ ቢገኝ እንሞግተዋለን ማለት ነው። ይሄን ነው ፐርሰናል ኦፒኒየን እና ኖቫል ራይቲንግ ብለን ለሁለት ከፍለን ያየናቸው። ስቶሪ ምንድን ነው? ድሮ ላይ የነበረ ፋክት ነው ወይም ፓስት ላይ የነበረ ፋክት ነው እና እዛ ፋክት ላይ የሚደረግ ምርምር ነው፣ ኢንኩሪ ነው ማለት ነው። ሂስቶሪ ሁለት ነገሮች ላይ መሰረት ያደረገ ነው ሂስትሪ ስንል ማለት ነው። ሶ አይደንቲፋይንግ ሂስቶሪካል ፋክት ፍሮም ኦፒኒየን ሪኳየርድ ክሪቲካል ቲንኪንግ። ሂስቶሪካል ፋክቶችን ከፐርሰናል ኦፒኒየኖች ወይም ከጠቀስናቸው እንዲህ ሊሆን ይችላል ከሚሉ አስተሳሰቦች ወይም አንድ ግለሰብ ወይም አንድ ሂስቶሪካል ራይተር ሊሆን ይችላል አንድ ራይተር የጻፈውን ፐርሰናል ኦፒኒየን የታከለበት ሂስቶሪካል ሁነት ከሂስቶሪካል ፋክት ለመለየት ክሪቲካል ቲንኪንግን ያስፈልገናል ወይ ሪኳየርድ ያደርጋል ማለት ነው። ወደ ነገሮች አይደንቲፋይ ያደርጋል። ክሪቲካል ቲንኪንግ ምንድነው? ምንድነው? ፖዚቲቭ አስተሳሰብ ብለን መውሰድ እንችላለን። ነገሮችን እንደወረደ አለመቀበል፣ ነገሮችን መመራመር፣ የነቃ አስተሳሰብ ልንለው የምንችለው አይነት ነገር ነው። ክሪቲካል ቲንኪንግ የሰው ልጅ ሊኖረው ያስፈልጓል ብለን የምናስበው አይነት ፖዚቲቭ የሆነ አስተሳሰብ ክሪቲካል ቲንኪንግ ነው ማለት ነው። ያን አይነት አስተሳሰብ ግድ ይለናል ማለት ነው። ምንድነው? ኤ ፋክት ካን ቢ ፕሩቭድ ዊዝ ሰፖርቲንግ ኢንፎርሜሽን። እውነታዎች ምን ሊሆኑ ይገባል? በሰፖርቲቭ ኢንፎርሜሽኖች ፕሩቭ ሊደረጉ ይገባል። አንድ እውነት የሚሆነው መች ነው? ስለተነገረ ወይም ስለተቀመጠ ብቻ አይደለም። በሌሎች ሰፖርቲቭ ኢንፎርሜሽኖች ወይም በደጋፊ መረጃዎች ምን ሊሆን ይገባል? ፕሩፍ ሊረጋገጥ ይገባል ማለት ነው። አን ኦፒኒየናል ራይተር ኢዝ ፐርሰናል ቪው ፖይንት ስንል ምንድን ነው? ኦፒኒየናል ራይተሮች ወይንም የግላቸውን በግላቸው የግል አስተሳሰባቸውን የሚጽፉ አይነት ጸሐፊዎች ፐርሰናል ቪው ፖይንታቸውን ነው የሚያስቀምጡት። የግል ማንጸሪያቸውን ነው። እንዲህ ቢሆን እንዲህ ሊሆን ይችላል። ቅድም እንደጠቀስኩላችሁ ኢትዮጵያ በፋሽስት ኢጣሊ ባትገዛ ኖሮ ኢትዮጵያ ዛሬ ላይ በቴክኖሎጂ እና በእድገት ባደገች ነበር ወይንም ታድግ ነበር የሚል አስተሳሰብ ያለው ጸሐፊ ይህን ጽፎ ቢሆን ኖሮ ይህ ምንድን ነው? የግል እሳቤው ነው እንጂ ይሄ ፕሩፍ ሊሆን የሚችል ነገር አለ። ቪው ፖይንቱን ነው ያስቀምጠው። አንድ ሰው ሻይ ከቡና ይበልጣል ቢል ይሄ ምንድነው? የራሱ የሆነ ቪው ፖይንት ነው ወይም የራሱ የሆነ ኦፒኒየን ነው ማለት ነው። ኦፒኒየን ራይተሮች ቪው ፖይንታቸው ነው የሚያስቀምጡት ወይም የሚጽፉት ማለት ነው። ዘ ዲሲፕሊን ኦፍ ሂስትሪ የሂስትሪ ትምህርት። ሂስትሪ እንደ ዲሲፕሊን ወይም እንደ አንድ ትምህርት ምን ይመስላል፣ በውስጡ ምን ነገሮችን ይዟል የሚሉትን በዚህ 1.1.2 እንመለከታለን። በስሩ የሂስትሪ ጥቅምንና በሂስትሪ ውስጥ ጊዜ እንዴት ይቆጥራል ወይም ዴቲንግን በደንብ እንመለከታለን። ስንጀምር history is a branch of social science that deal with the human being did in the past. history የሶሻል ሳይንስ አንድ ብራንች ሲሆን ወይም የማህበራዊ ሳይንስ አንድ ክፍል ሲሆን ዲል የሚያደርገው ወይም አጽንኦት ሰጥቶ የሚያጠናው what human being did in the past የሰው ልጆች በድሮ ጊዜ ላይ ወይም በቀደመው ጊዜ ላይ ምን አድርገው አለፉ ወይም ምን ነገሮችን ከወኑ የሚለውን ይዘት ነው ማለት ነው።
the importance of history ስንመለከት የሂስትሪ ጥቅም ሂስትሪ መማራችን ምን አይነት ጥቅም ይሰጠናል የሚለውን ነገር ስንመለከት በመጀመሪያ history helps us know about the past, understand the present and the forces the future development. history ማወቃችንን ነገሮችን እንድናውቅ ይረዳናል። ድሮ እንድናውቅ now about the past, understand the present ዛሬ እንድንረዳ እና ወደፊቱን forces the future development ወደፊታችንን እንድንተነብይ ወይንም ፕሬዲክት እንድናደርግ history ማወቃችን ይረዳናል ማለት ነው። ድሮ ላይ የነበረ ስህተት ዛሬ ላይ ላለመድገም እና ወደፊት እድገታችን ደግሞ ሰስቴን እንዲሆን history ከፍተኛ የሆነ ጠቀሜታ ይሰጠናል ማለት ነው። ታሪክን እንደ ታሪክ ማወቃችን። ሌላኛው it helps to understand national and international issues including democratic principle and nationalism. history ማወቃችን ሌላ ምን ይረዳናል? it helps to understand national and international issues ሀገር አቀፍና ናሽናል እና ኢንተርናሽናል ኢሹዎችን ወይንም ዓለም አቀፍ የሆኑ ጉዳዮችን እንድንረዳ አንደርስታንድ እንድናደርግ ይረዳናል። ሌላኛው ኢንክሉዲንግ ምንድነው? ዴሞክራቲክ ፕሪንሲፕል ኤንድ ናሽናሊዝም የዲሞክራሲ መርህዎችን እና ብሔርተኝነት ናሽናሊዝምን ጨምሮ አንደርስታንድ እንድናደርግ መንገድ ይከፍትልናል። ሌላኛው history develop the skill of collecting, analyzing information and reaching conclusion. history ማወቃችን ምን አይነት ስኪሎችን ዲቨሎፕ እንድናደርግ ያደርገናል? መረጃን ኢንፎርሜሽንን ኮሌክት የማድረግ የመሰብሰብ አናላይዝ የማድረግ የመተንተንና እነኛን ሰብስበን የተነተነውን መረጃ በመጠቀም መደምደሚያ ላይ እንድንደርስ ሪቺንግ ኮንክሉዥን ላይ እንድንደርስ ያንን ስኪል ዲቨሎፕ እንድናደርግ history መማር history ማወቅ ያን ስኪል እንድናዳብር መንገድ ይከፍታል ወይም ይረዳናል ማለት ነው። ሌላኛው enable us to become conscious citizen እኛን እንደ ዜጋ ኮንሺየስ የሆነ ንቁ የሆኑ ዜጎች እንድንሆን እንዲፈጠርም history መንገዱን ይከፍታል። ለምሳሌ አንድ ዜጋ ከማህበራዊ ሚዲያ ሊሆን ይችላል ከመገናኛ ብዙሃን የሚሰማውን መረጃ ቀጥታ እንደወረደ እንደ መረጃ ከመጠቀም ይልቅ በራሱ መንገድ አጣርቶ ተንትኖ አናላይዝ በማድረግ እውነታውን ከሐሰቱ ለይቶ ትክክለኛ የሆነ መረጃ ትክክለኛ የሆነ ታሪክን እንዲያውቅ እንዲረዳና እንደ መረጃ እንዲጠቀምበት እና ያን ማድረግ የቻለ ዜጋ ደግሞ ኮንሺየስ ሲቲዝን ነው እንለዋለን ማለት ነው። history ያንን ነገር እንድንሆን ኢኔብል እንድንሆን ይረዳናል ማለት ነው። ሌላኛው studying history develop critical and research skill history ማጥናት ስተዲ ማድረግ ክሪቲካል እና ሪሰርች ስኪልን ዲቨሎፕ ያደርጋል ወይንም ሪሰርች የማድረግ ወይም ነገሮችን የመፈለግ ስኪልን ዲቨሎፕ ያደርግልናል። history እንደሚታወቀው መረጃዎችን ሰርች አድርጎ ኮሌክት አድርጎ አናላይዝ አድርጎ መረጃዎችን ፐብሊሽ ማድረግ ወይም ኮንክሉዥን ላይ የሚደርስ አንድ የዲሲፕሊን አይነት ሲሆን አንድ history ማወቃችን ደግሞ history መመራመራችን ደግሞ እንደዚህ አይነት ስኪሎችን ዲቨሎፕ እንድናደርግ መንገድ ይከፍታል ማለት ነው። ሌላው helps to understand the present ዛሬን እንድንረዳ ፕሬዘንት እንድንረዳ ያደርገናል። ምክንያቱም ፓስትን ማወቅ ፕሬዘንትን መረዳት ማለት ነው። ለምን ትላንት ለዛሬ መሰረት ነው። ትላንት ለዛሬ በር ስለሆነ ዛሬ ደግሞ ያለ ትላንት ስለሌለ ትላንትን ማወቅ ዛሬን ፕሬዘንትን እንድንረዳ መንገድ ይከፍታል ማለት ነው። እና prove a sense of identity የማንነት ስሜትን እንድናውቅ ፕሩፍ ያደርግልናል ወይም history ታሪክ የማንነታችንን ይገልጽልናል ወይም ማንነታችንን ያስቀምጥልናል። ማን እንደነበርን ቀደምት ዘሮቻችን እነማን እንደነበሩ ከየት እንደመጣን እንደ ኢትዮጵያ እንደ አፍሪካ እንደ ዓለም እንደ ሰው ልጅ ጭምር ማንነኛ ከየት የመጣ ነው የሚለውን ነገር ያንን አይደንቲቲ ማንነታችንን ሴንስ ኦፍ አይደንቲቲ የማንነት ስሜታችንን history ፕሩፍ ያደርግልናል ማለት ነው። እሺ በቀጣይ ፓርት የምንመለከተው ደግሞ ሂስቶሪዮግራፊ ኤንድ ሂስቶሪካል ኢንተርፕሬቴሽን የሚለውን ቶፒክ ሲሆን ከሂስቶሪዮግራፊ ስንጀምር historyography study how knowledge of the past attained and transmitted historyography ምንድነው የሚያጠናው? how knowledge of the past ወይንም የድሮ ጊዜ ዕውቀት ፓስት ላይ የነበረው ዕውቀት እንዴት አቴንድ እንደተደረገ ወይንም እንዴት እንደተገኘ እና እንዴት ከትውልድ ትውልድ ትራንስሚትድ እንደሆነ እንዴት ከትውልድ ትውልድ እንደተላለፈ የሚያጠና የጥናት ክፍል ነው ማለት ነው። ሂስቶሪዮግራፊ በአጭሩ የታሪክ ጽሑፍ ታሪክ እንደማለት ማለት ነው። the world oldest written history come from China 1000 BC የዓለማችን ጥንቱ የታሪክ ጽሑፍ የተገኘው በቻይና ሲሆን
ከክርስቶስ ልደት በፊት ከ1000 ዓመት ከክርስቶስ ልደት በፊት ወይም 1000 ዓመት ቢፎር ክራይስት ማለት ነው። ኢየሱስ ክርስቶስ ከመወለዱ ከ1000 ዓመት በፊት ነበር ለመጀመሪያ ጊዜ ታሪክ የተጻፈው ወይም በቻይና ውስጥ ታሪክ ተጽፎ ወይም ተመዝግቦ የተገኘው ማለት ነው። እና የኦልደስቱ የሆነው ቻይና ውስጥ ነው። ሶ ዊል ሄሮዳተስ ኤንድ ቱሳይደስ ኢንትሮዱስ ዘ ኦርጋናይዝድ ስተዲ ኤንድ ዘ ናሬሽን ኦፍ ዘ ፓስት። ሄሮዳተስ እና ቱሳይደስ ምን ኢንትሮዱስ አድርጎ ወይም እናስተዋውቁ ኦርጋናይዝድ የሆነ የተቀናጀ ስተዲ ኤንድ ናሬሽን ኦፍ ዘ ፓስት ታሪክን መተረክና ወይ ናሬሽን ማድረግና መተረክና ኦርጋናይዝድ የሆነ ሂስቶሪ ጽፈው ለመጀመሪያ ጊዜ ኢንትሮዱስ ያደረጉት ሄሮዳተስ እና ቱሳይደስ ናቸው። ሶ ሄሮዳተስ ምን በመባል ይታወቃል? ዘ ፋዘር ኦፍ ሂስትሪ በመባል ይታወቃል። ሊፖልድ ቮን ራንኬ established history as independent academic discipline and regarded as the father of modern historiography. ሊፖልድ ቮን ራንኬ ምን ስታብሊሽ አድርጓል? ሂስቶሪን አስ ኢንዲፔንደንት አካዳሚክ ዲሲፕሊን። ሊፖልድ ቮን ራንኬ ሂስትሪን ራሱን የቻለ ኢንዲፔንደንት የሆነ አካዳሚክ ሆኖ እንዲቆም ያን ነገር ስታብሊሽ ያደረገው እሱ ነው። ሶ በዛ ምክንያት ማን በመባል ይታወቃል? ፋዘር ኦፍ ሞደርን ሂስቶሪዮግራፊ። እዚህ ጋር እንዳይምታታባችሁ ሄሮዳተስ ፋዘር ኦፍ ሂስትሪ ሲሆን ሊፖልድ ቮን ራንኬ ደግሞ ፋዘር ኦፍ ሞደርን ሂስቶሪዮግራፊ በመባል የሚታወቀው ማለት ነው። ኢትዮጵያ had an indigenous tradition of history writing and history emerged as an academic discipline in 1960s. ኢትዮጵያ የራሷ የሆነ ኢንዶጂኒየስ ወይንም በራሷ መንገድ ትራዲሽናል የሆነ የታሪክ አጻጻፍ መንገድ ነበራት ወይም ሂስቶሪን ትጽፍ ነበር ማለት ነው። እና ሂስቶሪ ኢመርጅ አስ አካዳሚክ ዲሲፕሊን ሂስቶሪ የኢትዮጵያ ውስጥ ልክ እንደ አካዳሚክ ዲሲፕሊን ወይም እንደ አንድ ትምህርት ዘርፍ ሆኖ የተቋቋመው መቼ ነው? በ1960 ማለት ነው። ኦኬ ሁለተኛው ስንመለከት ሂስቶሪካል ኢንተርፕሬቴሽን የታሪክ ትርጓሜ። ሂስቶሪያን ሰሌክት ቶፒክ ኦር ፕሮብሌም ቢኮዝ the event of the past are endless. ሂስቶሪያኖች ወይም የታሪክ አጥኚዎች ርዕስን ሰሌክት ያደርጋሉ ወይም ቶፒክን ሰሌክት ያደርጋሉ ይመርጣሉ ወይም ችግርን ፕሮብሌምን ማለት ነው። ምክንያቱም ለሚያጠኑት ጥናት ምክንያቱም ታሪክ ምንድነው? ኢንድለስ ነው፣ ማለቂያ የለሽ ነው። ወደኋላ ያለውን ፓስት ያለውን ታሪክ የሆነን ሰሌክት ወይም ቶፒክ ሰሌክት አድርገን ካላጠናን በስተቀር ሁሉንም ማካለል ይሄ ኢምፖሲብል የሆነ ወይም የማይቻል ነገር ነው። ምክንያቱም ታሪክ ምንድነው? ፓስት ላይ የሆነው ነገር ኢንድለስ ነው፣ ማለቂያ የለሽ ነው። ስለዚህ ሂስቶሪያኖችን ለማጥናት ወይም ፓስት ኢቨንትን ለማጥናት ምን ያደርጋሉ? ቶፒክን ሰሌክት ያደርጋሉ ማለት ነው። ሂስቶሪ ኢዝ ኤ ሲስተማቲክ ኤንድ ኦብጀክቲቭ ስተዲ ዛት ፎሎ ኤስታብሊሽድ ሩል ፕሮሲጀር ኤንድ ስታንዳርድ። ሂስትሪ ሲስተማቲክ እና ኦብጀክቲቭ የሆነ ስተዲ ነው። ምንን የሚከተል? ስታብሊሽድ የሆነን ወይም የተመሰረተን ሩልን፣ ህግን፣ ፕሮሲጀር አካሄድን እና ስታንዳርድን መለኪያን የሚከተል ምንድነው? የጥናት መንገድ ነው። ሲስተማቲክ ነው ስንል ስልታዊ የሆነ ሂደትን ይከተላል ወይም በዘፈቀደ መልኩ የሚጠና አይነት ጥናት አይደለም ሂስትሪ ማለት ነው። ኦብጀክቲቭ ነው ስንል ደግሞ ከግላዊ ስሜት ወይም ከአድሏዊነት የመነጨ ሳይሆን የራሱ የሆነ ምንድነው? ስታብሊሽ በሆኑ ሩሎች፣ ህጎች፣ ፕሮሲጀሮች፣ አካሄዶች እና ስታንዳርድ መለኪያዎች ምን የሚደረግ ነው? የሚጠና ጥናት ነው ማለት ነው። ሲስተማቲክ ነው ስንል በዚህ ወይ ዲፋይን ማድረግ እንችላለን። ሂስቶሪያንስ አር ኤክስፔክት ቱ አቮይድ ቢያዝ ኦልሶ ኢት ኢዝ ዲፊካልት ኢን ፕራክቲስ። ሂስቶሪያኖች ምን ይጠበቅባቸዋል ወይም ምን ኤክስፔክት ይደረግባቸዋል? ቱ አቮይድ ቢያዝን አቮይድ ማድረግ። ቢያዝ ማለት ምንድነው? አድሏዊነት እና ወገንተኝነትን ወይም አዘንብሎን አቮይድ ማድረግ ይጠበቅባቸዋል ማለት ነው። ታሪክን በሚጽፉበት በሚያጠኑበት ወቅት ማለት ነው። ነገር ግን ኢትስ ዲፊካልት ኢን ፕራክቲስ ለማድረግ ወይንም ለመተግበር ምንድነው? ከባድ ያደርገዋል ይለናል። Historical interpretation describe, analyze, evaluate, and explain the past event using primary, secondary, or both. Historical interpretation ስንል primary, secondary ወይም ሁለቱንም ሶርሶችን በመጠቀም ወይም የመጀመሪያ ደረጃን ወይም ሁለተኛ ደረጃን ምንጮችን ወይም ሶርሶችን በመጠቀም ፓስት ኢቨንቶችን ምን ማድረግ ነው? ዲስክራይብ ማድረግ፣ መግለጽ፣ አናላይዝ ማድረግ፣ መተንተን፣ ኢቫሉዌት ማድረግ፣ መመዘን መቻል እና ኤክስፕሌን ማድረግ ማብራራት ነው ሂስቶሪካል ኢንተርፕሪቴሽን ወይም የታሪክ ትርጓሜ የምንለው ነገር ማለት ነው።